ሰላም አድማጭ ተመልካቾች እንደምን አላችሁ? ተጀመረ ማለት ምን ማለት ነው? በነገራችን ተጀመረ ይባላል። በመጀመሪያ ፎሎ እያደረጋችሁ ለፎሎወር ብቻ ዜናዎችን እያደረስኩ እገኛለሁ። በነገራችን ላይ አንዳንዴ ነው በሁሉም የሚሆን ዜናዎችን እያቀረብኩ ያለሁት። ፎሎ አድርጉ። ተጀመረ ጦርነትማ ቆየ እኮ በአማራ ክልል በተለይ ከነባሩ ጦርነት ከአብይ አህመድ ሰራዊት እየተማረከበት እየወደመ ያለበት 80% የሚሆነው የአማራ ክልል ግዛቶች በፋኖ ቁጥር ከሆኑ እኮ ሰነባብተዋል። ተጀመረ ሲባል ግን በጦርነት ተመልካች በኢትዮጵያ ውስጥ ከተጀመረም ቆይቷል፣ ሰንብቷል። አብይ አህመድ ከመጣ ጀምሮ 8 ዓመት ያህል በተለይ የሰሜኑ ክፍል ለጦርነት አባርቶ አያውቅም። ዛሬ ሐምሌ 25 የተጀመረው ጦርነት እንደ አዲስ የምናይበት ምንም ነገር የለም። ጦርነቱ ከተጀመረ ቆይቷል። ነገር ግን በዛሬው ዕለት እንግዲህ በአፋር ቀጠና እንደዚሁም በሱዳን ቦርደር በቤኒሻንጉል ወልቃይት እንደዚህ በሁመራ አካባቢ በርካታ አውደ ውጊያዎች፣ ከባድ አውደ ውጊያዎች በከባድ መሳሪያ የታጀቡ አውደ ውጊያዎች እየተካሄዱ ይገኛሉ። በአማራ ክልል ያለው ውጊያ እንዳለ ሆኖ ማለት ነው። በአማራ ክልል በርካታ አውደ ውጊያዎች እየተደረጉ ነው። በዚህ ሰዓትም ከባድ የሆነ መፋጠጦች እንዳሉ በጎጃም ቀጠና አገዛዙ በተለያዩ ቦታዎች ላይ በደፈጣ ከፍተኛ ምት እያረፈበት ይገኛል። በርካታ ሰራዊቱንም እየሰበሰበ ይገኛል። በወሎቤት አማራ እንግዲህ ከሰሞኑ በተደጋጋሚ እንደዘገብ ነው ሰራዊቱን እየሰበሰበ የኮዳ የሚባሉትን ማለትም አመራር ኮዳ የሚባሉት ነገራች ላይ የብልጽግና አመራሮች ናቸው። እነዚህን ኮዳ የሚባሉ ሰዎችን እያንጠለጠለ እየወጣ ይገኛል። ኮዳ የሚሏቸውም በምክንያት ነው። በነገራችን ላይ መከላከያዎች ናቸው ይህን ስም ያወጡላቸው። ኮዳዎችን ይዛችሁ ውጡ ይላሉ። ኮዳ ያው ውሃ መያዣ ታገለግላች ለወታደር። እነዚህም አመራሮች ለህይወታቸውን ለማትረፍ ሲሉ ይህንን መከላከያ ሰራዊት እየጋበዙ ሻይ እያጠጡም ምን እያሉም ሲወጡም ይዘዋቸው የሚወጡ አካሎች ናቸው። ነገር ግን መንገድ ላይ ሲደርሱ አስፈላጊው ነገር እንደሚወሰድባቸው ይታወቃል። በተለያየ ቦታ ላይ በነገራችን ላይ እርምጃም እየተወሰደባቸው ያሉ አሉ። በተለይ ፖሊስና ሚኒሻዎች በተለያየ መንገድ እርምጃ እየተወሰደባቸው እንደሚገኝ በተደጋጋሚ የተናገረ ነው። ደብረ ብርሃን በርካታ እርምጃዎች ተወስደውባቸዋል። ደሴ ላይ እንደዚሁ ተወስዶባቸዋል። በርካታዎቹ እንግዲህ እያመለጡ ይገኛሉ። ወደ ዋናው ነገር ልምጣና እንግዲህ ተጀመረ የተባለው አውደ ውጊያ በተለይም በአፋር ሚሌ አካባቢ ያገዛዙ ጦር ከ100 በላይ ሰራዊቱ እንደተማረከበት ከባድ አውደ ውጊያ የተደረገ መሆኑን ከቦታው የደረሱ ምንጮች ያመለክታሉ። በሁመራ በኩልም እንደዚሁ አገዛዙ በጀመረው አውደ ውጊያ ላይ ከባድ ደም ማፋሰሶች የተጀመረበት አውደ ውጊያ ከቲዲኤፍ ጋር እየተደረገ ነው። ከዛ ውጭ ግን ዋናው ውጊያ የአማራ ፋኖ ራሱን የቻለ የማሸነፍ ትልቅ አቅም ያለው ኃይል ጦርነቱን ከጀመረ ሰነባብቷል። አሁን በቲዲኤፍ በኩል የተጀመረው አውደ ውጊያ ደግሞ ሌላ እንትን ሊሆን ይችላል። ሌላ ድል ሊሆን ይችላል። እንደ በፊቱ እንግዲህ አገዛዙ የአማራ ሕዝብ ሆ ብሎ ወደ ትግራይ ለወረራ የሚሄድበት እንደዚሁም ደግሞ በዚያ አትሄድም እያለ የሚጠዘጥዝበት ምንም አይነት መንገድ የለም። በነገራችን ላይ ጥናቶችን እስኪ አጥኑ። ውሳኔዎችን ከመስጠት ይሄ የህዝብ ፍላጎት አይደለም የምን ፍላጎት የሚባሉትን ነገሮች በደንብ አድርጋችሁ እስኪ አጥኗቸው። ህዝቡ ምን እያለ ነው? ሰራዊቱ ምን እያለበት ያለው ነገር ጉዳይ ምንድን ነው? ይሄ ጦርነት መራዘም የለበትም። እንዲራዘም ካልተፈለገ ደግሞ ከዛም ጋር እናከስም ነው እንጂ ያለው። ከዛ ውጭ ድርጅቱ መግለጫ እስካሰጠ ድረስ ድርጅቱ አብሮ ይሰራል ምናምን የሚባል ነገር ያለው ድረታችንን ነፍተን የአፋብን ከቲዲኤፍ ጋር አብሮ ይሰራል ያለ ሰው የለም። አልልም ወደፊት እኔ አይዶ ነው ማቆ ጉዳይ የለኝም። ነገር ግን እንደ በፊቱ ግር ብሎ የፋኖ ከፊቱ ነው ቲዲኤፍ እንደማይዋጋ በ100% መናገር ይችላል። አታለቃቅሱ። በቃ ፋኖ ትክክለኛው ፋኖ ይደረሰ ምናምን የሚባሉ ኮሜንቶች ፋኖ ይድረስልን እየተባለ ነው። ይሄንን እርግጠኛ ሆኜ የምነግራችሁ ደረቴ ነፍቼ የምናገርበት ነገር ፋኖ እዚህ ጦርነት ላይ ከግራም ከቀኝም ሲወጋ የሚኖርበት ምንም ነገር የለም። ፋኖ ከቲዲኤፍ ጋር እንደማይዋጋ ግን 100% መናገር ይችላል። ከዛ ውጭ ግን ቲዲኤፍና የአፋብን ኃይሎች አብረው ይሰራሉ አይሰሩም የሚባለው ነገር እዛው ድርጅቱ እና የድርጅቱ አመራሮች የድርጅቱ ቃል አቀባዮች እና አስረስ ማራ የሚናገሩትን ነገር ማዳመጥ መቻል አለባችሁ። ከዛ ውጭ በእኔ ቻናል ላይ በዩቲዩብ ቻናል ላይ መረጋጋሽ ላይ በሽሎ ሚዲያ ላይ ዝርዝር መረጃዎችን እያቀረብኩ እገኛለሁ። ሰብስክራይብ እያደረጋችሁ እዛ ላይ መከታተል ትችላላችሁ። ይሄ ቲክቶክ አካውንቴ ነው። ሌላም የዲጂታል ፋኖ የሚል የቲክቶክ አካውንት ላይ ቴሌግራም ቻናል ላይ ወቅታዊ መረጃዎችን እንግዲህ ያሉ አውደ ውጊያ መረጃዎችን ከቦታው ሁኜ አደርሳችኋለሁ። መልካም ውሎ። ተስፋዬ ልሳኑ ከዛው ከትግሉ ሜዳ